ፍቅር አይነ ስውር ነው ይባላል። ግን አንዳንዴ ፍቅር አይነ ስውር ብቻ ሳይሆን ወደማንወጣው ገደል የሚመራን መስመርም ጭምር ሊሆን ይችላል። ውድ የኤማ ፕላስ ቤተሰቦች ዛሬ የምነግራችሁ ታሪክ በንጽህናና በጨለማ በእምነትና በጥንቆላ መሃል ስለተቀበረ ፍቅር ታሪክ ነው። እስከ ታሪኩ ማብቂያ ድረስ አብራችሁን ቆዩ ስል በአክብሮት እጠይቃለሁ። ይህ የዳንኤልና የመቅደስ ታሪክ ነው። መቅደስ ስሟ እንደሚጠቁመው የተቀደሰች ሳትሆን በውስጧ የምድር ሲኦልን የተሸከመች ሴት ናት። ታሪኩ የሚጀምረው ከአዲስ አበባ ወጣ ብሎ በሚገኝ መስመር ላይ ነው። ዳንኤል የዋህ እምነቱን የሚወድ በስነ ምግባሩ የታነጸ የኦርቶዶክስ ተዋሕዶ እምነት ተከታይና ሃይማኖቱን ወዳድ ልጅ ሲሆን በወቅቱ መኪናው ተበላሽታ መንገድ ዳር ቆማ ነበር። በዚህ መሃል ነው እንግዲህ መቅደስ እጅግ ዘመናዊና ውድ የሆነች መኪና እየነዳች አጠገቡ መታ የቆመችው። መቅደስ የመኪናው መስታወት ስታወርድ ዳንኤል የመቅደስን ውበት አይቶ ፈዘዘ። አይኖቹን ማመን አቃተው። መቅደስ ከከተማ ውጭ ካለው ስሯ ወደ አዲስ አበባ እየተመለሰች ነበር። ዳንኤል መኪና ተበላሽቶበት ቆሞ ስላየችው ልትረዳው ስላሰበች ነበር መኪናዋን አጠገቡ ያቆመችው። ወንድም የምረዳ ነገር አለ አለችው፣ ልብን ሰርስሮ የሚገባ አስተያየት እያየችው። ዳንኤልም ምን አይነት ሴት ናት በእናታችሁ? የማወራውን ነገር እንኳን እኮ ነው ያስጠፋች። እችማ ሰው አትመስልም፣ መላእክት ናት አለ በልቡ። መናገር የሚፈልገውን ነገር ለመናገር አቅቶት እየተቸገረ ሳለ መቅደስም ወደ አዲስ አበባ መሄድ ከፈለግ እኔ ወደዛው ስለሆንኩ ልሸኝ እችላለሁ አለችው። ያንን ልብን ከቦታዋ ማሸሽ የሚችል ገዳይ አስተያየቷን ከፈገግታ ጋር አክላበት እያየችው። ዳንኤልም ይሄ እድል እንዳያመልጠው ስለፈለገና አዲስ አበባ ከደረሰም በኋላ መካኒክ ይዤ እመጣለሁ ብሎ ስላሰበ መኪናዋን ከቆመችበት ትቷት ከመቅደስ ጋር አብሮ ወደ አዲስ አበባ ሄደ። የመቅደስና የዳንኤል ያቺ አጭር ጉዞ ግን የህይወታቸው መስመር ለዘላለም የቀየረች ነበረች። ዳንኤል በእሷ ውበት ወዲያውኑ ተማረከ። ለመቅደስ እጅ ሰጠ። መቅደስም ቢሆን የዳንኤልን የዋህነትና አስተዋይነት ልቧን ነካው። አዲስ አበባ ሲደርሱ ስልክ ተለዋውጠው ተለያዩ። ከዛን ቀን ጀምሮ ግንኙነታቸው ጠነከረ። በየቀኑ ይደዋወላሉ፣ ይገናኛሉ። ሁለቱም ኃይለኛ ፍቅር ውስጥ ገብተዋል። ዳንኤል ለመቅደስ ያለው ፍቅር ወሰን አልባ ነበር። እሷን ለማስደሰት የማይፈነቅለው ድንጋይ አልነበረም። መቅደስም ዳንኤልን ከልክ በላይ ነው ያፈቀረችው። ግን የእሷ ፍቅር እንደ ዳንኤል ንጹህ ፍቅር አልነበረም። እሷ ፍቅሯ በውሸት ላይ የተገነባ ከኋላውም ከባድ ምስጢር ያዘለ ነበር። ዳንኤል መቅደስን የሚያያት እንደ መልአክ ነው። አንቺ እኮ ለኔ እግዚአብሔር ስጦታ ነሽ ይላታል፣ ቅፍ አድርጎ ግንባሯን እየሳመ። መቅደስ ይህን ስትሰማ ውስጧ ይደማል። ምክንያቱም እግዚአብሔርን ከረሳች ቆይታለችና። ዳንኤልና መቅደስ ፍቅረኛሞች ከሆኑ 5 ወር ሞልቷቸዋል። በዚህ 5 ወር ውስጥ ግን ዳንኤል አንድ የታዘበው ነገር ነበር። መቅደስ ሁሌም በየወሩ የመጨረሻው አርብ ሲደርስ ስልኳ አይሰራም። እሷም አትገኝም ነበር። ከከተማ ትወጣለች። ለዳንኤልም የት እንደምትሄድ ነግረውም አታውቅም። ቅዳሜ ማታ ወይም እሁድ ጠዋት ትመለሳለች እንጂ ስትመለስ ደግሞ ፊቷ ጠቋቁሮና የዛለችና ጭንቀት የወረራት ሴት ሆና ነው የምትመለሰው። ዳንኤል መጀመሪያ ላይ ስራ መስሎት ነበር። ነገር ግን ነገሩ እየደጋገመ ሲመጣ ጥርጣሬው ጨመረ። አንድ ቀን
ሐሙስ ማታ እራት እየበሉ ጠየቃት። መቅዲ ሁሌም የወሩ መጨረሻ አርብ ሲደርስ ቆይ ግን የት ነው የምትሄጂው? ሁሌ በዚህ ቀን ትጠፊያለሽ። ለምን የት እንደምትሄጂ ነግረሽኝ እኔም አብሬሻለሁ ብሎ ጠየቃት። ይህን ጊዜ መቅደስ በጣም ደነገጠች። አይኖቿን አሻሸች። ምን ብላ መመለስ እና መልስ መስጠት እንዳለባት አላወቀችም ነበር። ጨነቃት። መቅዲ ምን ነው ዝም አልሽ? ቆይ ከኔ ከምትወጂው ሰው የምትደብቂው ምስጢር አለ እንዴ? ብሎ በድጋሚ ዳንኤል መቅደስን በጥርጣሬ አስተያየት እያያት ጠየቃት። ኧረ ዳኒ አንተማ ምንም ነገር አልደብቅም ብላ ውሸት በመናገሩ አንገቷን ደፋች። እንደዛ ከሆነ የት እንደምትሄጂ ንገሪኛ ብሎ የምትነግረውን ነገር ለመስማት ተዘጋጀ። መቅደስ ለሰከንዶች እያቅማማች ከቆየች በኋላ ጋሼ ጋር ነው የሚሄደው። ጋሼ? ጋሼ ደግሞ ማን ናቸው? አያትሽ ናቸው ወይስ ዘመድሽ? መቅደስ እንዳከረከረች ጋሼ ዘመዴ ናቸው። ሌላ ቀን ስለሳቸው እነግርሃለሁ። አሁን ለነገ ጉዞ መዘጋጀት አለብኝ ብላ ጋሼ ስለምትላቸው ሰው ሌላ ጥያቄ እንዳይጠይቃት ስለፈራች ካጠገቡ ተነስታ ሄደች። ዳንኤል መቅደስ ነገሩን እንዲህ አደባብሳ ማለፏን ፈጽሞ አልወደደውም። መቅደስ ዳንኤልን ጋሼ ስላለችው ሰውዬ የደበቀችው ትልቅ ምስጢር አለ። መቅደስ ጋሼ የምትለው ሰው ከአዲስ አበባ ርቆ በሚገኝ ጥቅጥቅ ያለ ደን ውስጥ የሚኖር ስመጥርና አስፈሪ ጠንቋይ ነው። መቅደስ ውበቷን፣ ሀብቷን እና ዝናዋን ያገኘችው ከዚህ ጠንቋይ ጋር በገባችው ውል ነበር። በየወሩ አርብ እየሄደች አስፈሪ መስዋዕቶችን ታቀርባለች። የገባችውንም ውል ታድሳለች። ዳንኤል ይህም ቢያቅ መቅደስን ፊቷን እንኳን እንደማያው ታውቃለች። እሱን ላለማጣት ስትል ይህም የጉድ ህይወቷን ደበቀች። አምላኬ ሆይ ዳኒ ቢጠላኝስ ቢለየኝስ እያለች በየቀኑ በጭንቀት ትኖራለች። ከዳንኤል ጋር ስትሆን በፈገግታ ትሸፍነዋለች። ብቻዋን ስትሆን ግን ታለቅሳለች። የድርብ ህይወት ሰለባ ሆነች። በአንድ በኩል ከንጹህ ሰው ጋር የጀመረችው ፍቅር አለ፣ በሌላ በኩል ከሰይጣን ጋር ያሰረችው ውል ግራ አጋብቷታል። ይህ በሆነ በማግስቱ አርብ ጠዋት መቅደስ ወደ ጋሼ ጋር ለመሄድ ተነሳች። ወደ መኪናዋ ሄዳ መኪናዋን አስነስታ ጉዞዋን ጀመረች። ዳንኤል ውስጡን የሚበላው ጥርጣሬ እረፍት ነሳው። ማን ነው ይሄ ጋሼ? የትስ ነው የሚኖረው? ይህን ሚስጥርማ ማወቅ አለብኝ ብሎ አሰበ። ከዛም በፍጥነት ከቤት ወጥቶ ወደ መኪናው ጋር ሄደ። መኪና ውስጥም በመግባት መኪናዋን በፍጥነት እየነዳ የመቅደስን መኪና ተከተለ። መቅደስ መኪናዋን በፍጥነት እየነዳች ከከተማ ወጣች። ወደ ገጠሩ መስመር ገባች። መንገዱን አስፋልት ቀርቶ አቧራ ወደ ሆነና ፒስታ ወደ ሆነ መንገድ ገባች። ዳንኤልም ከሩቅ ይከታተላት ነበር። መቅደስ ብዙ ከተጓዘች በኋላ መኪናዋን መንገድ ዳር አቁማ በእግር ብቻ ወደሚያስኬደውና ጥቅጥቅ ወዳለው ጫካ ውስጥ ገባች። ዳንኤልም ጫካውን ሲያይ ልቡ ይመታ ጀመር። ጫካው ጭር ያለና በጣም የሚያስፈራ ነው። የወፎቹ ጩኸት እንኳን የተለየ ነበር። ዳንኤል መቅደስን በድብቅ ይከተላል። መቅደስ በጫካ ውስጥ ረጅም መንገድ ተጉዛ በአሮጌ ጨርቆችና በቆዳ የተሸፈነ ጭስ የሚበንበት አንድ ትልቅ ጎጆ ላይ ደረሰች። ከጎጆውን ፊት ለፊት የደምና የዕጣን ጠረን ሸተ። ዳንኤል ከአንድ ትልቅ ዛፍ ጀርባ ተሸሸገ። ከጎጆ ውስጥም አንድ አስፈሪ ድምፅ ወጣ። ኦ
የኔዋ መቅደስ መጣች። መቅደስ መጣሽልኝ አለ ጠንቋዩ በሚያስፈራ ድምፅ። መቅደስም መሬት ላይ ተደፍታ ከጠንቋዩ እግር ስር ላይ ሆና አዎ ጋሼ መጥቻለሁ አለች። ድምጿ ይንቀጠቀጥ ነበር። ዳንኤል የሚሰማውንና የሚያየውን ነገር ማመን አልቻለም። መልአኬ ነሽ የሚላት መቅደስ አሁን ጋሼ ከምትላቸው ጠንቋይ ሰውዬ እግር ስር ተደፍታለች። ዳንኤል እግሮቹ ተሳሰሩ። ማልቀስ ፈለገ፣ ግን ድምፅ ማውጣት አልቻለም። በዚህ መሃል ጠንቋዩ የመቅደስን ፊት ቀና አደረገው። ከዛም ከንፈሯን ሳማት። ይህን ጊዜ ዳንኤል ውስጡ ሲገላበት ተሰማው። እሱ እንደ ብርቱካን በብቸኝነት እየሳሳ የሚስመውን ከንፈር አፉ የጠቆረና ጥርሶቹ የጠቆሩ አስፈሪ ጠንቋይ ሲስመው አየ። በድንጋጤ ሰውነቱ ሲተሳሰር ታወቀው። መቅደስ እንባ እየተናነቃት ጋሼ አንድ ነገር ልነግረው ትፈልጋለሁ። እኔ ቀጣዩን ቃል ከአፏ ለማውጣት ከበዳት። ይሄን ደስ የሚል ነገር ለመንገር ለምንድን ነው የፈራሽው? መቅደስ እርጉዝ እንደሆንሽ እኮ አውቃለሁ። ልጄን በማህፀንሽ እንደተሸከምሽ አውቃለሁ አለ ጠንቋዩ የመቅደስን ሆድ በእጆቹ እየዳበሰ። ከዛፉ ጀርባ ተደብቆ የሚሆነው ሲሰማና ሲያይ የነበረው ዳንኤል ይህን ሲሰማ ዓለም ተገለባበጠችበት። የመቅደስ ሚስጥር ጠንቋዩ ጋር መሄድ ብቻ ነበር። መቅደስ ከጠንቋዩ ጋርም የነበራት ግንኙነት ስጋዊም ጭምር ነበር። መቅደስ ከጠንቋዩ ጸንሳለች። ዳንኤል ይህን ሰምቶ ዝም ማለት አልቻለም። ሳያውቀው ጮኸ፣ መቅደስ! ጠንቋዩና መቅደስ በድንጋጤ ወደ ዛፉ ዞሩ። መቅደስ ዳንኤልን ስታየው በድንጋጤ ደርቃ ቀረች። ውድ የኤማ ፕላስ ቤተሰቦች ክፍል 1 እዚህ ላይ ያበቃል። በቀጣይ ክፍል 2ንና የመጨረሻውን ክፍል ይዤላችሁ የምቀርብ ይሆናል። በቀጣይ የምለቀውን ቪዲዮ ለማግኘት ይህንን ቻናል ሰብስክራይብ ያድርጉ። ይህንን ቪዲዮ ከወደዱት ለብዙ ሰው እንዲደርስ ሼር እና ላይክ በማድረግ ይተባበሩ። በቀጣይ በክፍል 2 ቪዲዮ እስክንገናኝ ድረስ መልካም ቀን ይሆንላችሁ።